ባክሻች ደግሞ ህፃን ልጅ አትበጣረቂ እሺ ወይ ተይው አንቺ የይስሪ ወይ ተይው ይቅርብ ምንድን ነው ምን አድርጊ ነው የምትይኝ እሺ አንቺ ከጭቅላትሽ ጋር ነው እንዴ አንቺ ከራስሽ ጋር ይስሪ ወይ ተይው ይቅርብ ምን ያህል የማይሆን ነገር ስትአዘባቂ አልከፉኒ ወርደት ተከቤኪ ኦሻለ ነገኝ ኮከንታላፍ ከወደ ወቅት ተመራሰኒ ፋት አካውንት ተናላኪ ሰነፈታ አራት ቪዲዮ ብሮቲ ወለተ ዲቪኒቲ ጫራ ቲኪ ሰነገጥ ምራ ቪዲዮ ኪያት ነው ሊንጓቸው ነገቲና ወደ ቻናል ከና ፋራታ ደግሞ ሰብስክራይብ ጎቹኒ ሲስታና ሊከና ተበና ቪዲዮ ዳዎቹ ላይ ሼር ኮሜንት ጎቹ አከለራ ፈንጀቻ አረ ፍራንኪን ወጭቹፍ ኮፒ ተሽራይቹላ አራስ ዲቪሲ አስተራ ፍራንኪ ዳሉ ከራ ካሶቪን እንጀራ ዩና መልካይ ወጭቹላ ፍራንኪን አራያዲ ማሪ ወጀታኒ ፍራንኪ ቆበከና ናርኪታኒ ቆበከና ይቹ ደስንት ማለት ይያዳ ይሰንት ማለት ይያዳ ቆበከና ኩና አሰረተ ጋር ጥቃት ይሞላታ መሊ ባይ የሚደም ይድረጭ ደግሞ ኩኒ ቆበከና አረሰንታኒ ቶርቢ ዳርቤ ሲቢለ ወይቱ ነው ኩቴቹ ለከሳብ ዱባን ነው ኩቴ እዶ ቶርባ ኦልችቴ ረቁም ነው እና አም ሆጂት ነው ባይነ ዱኩባ ጅራ የቆምኒ ኩነ ከጭቴ ፈከነ ዱኩ ቤት አስተያጃቹላ አንማራ ማለፍ ያዲ ኤሚሳ ሆጂት እንጀራ የሮን ነው ምን ያተቀወተነ ስባት ወከነ እንጀኒ አሰመራን ይቆምኑ ቆዳይቻ ሚሳ ቆጴሴ ብለዳፊሲት እንጀራቹላ አንማ ፍሼቱ ምን ጀሮፊ ቆጴሴት እንጀራ ይሳቦዴ ኮቱ ሚሳኛና ጀዴ እርግንሽ የዋሚ ቦዴ ሚሳ ሰናና ሶጂት ዋንዴቤ ታፈኛቹ ኤገሉቲ ነትምኛው ዲዴ እንጃኒ ነትምኛው ዲዴ ጀ ኦቶማኛቻሮ ካይና ሸቦ ፊዳ ጀዱቴቹላ አሸቦ ፊዴ ከነ መሞአመስ ነትምኛው ዲዴ ሎሚ ፊዴ ኩሽና ኪሰሲናቹ በከሎሚ ፊዱ ሰነገሮች እንተገሲሱ እንደው ማሊፍ ካሜራው ሁለሽ ይራፎዶ ማልጎታ ማለችት ማልወራ ደናኝት ካሜራ ፍለፊት ሸት ዋኔ ገሎፍ ጀቹ ማሊነ ሻካች ፍኪና ለተናቃቲ ኢሳቦዴ ሎሚ ፊዴ ኩሽና ኪሰሲኔ አርኪኩን አከጭቴ ቤት ያስነች መንጅንጅራ ይሳቦዴ ከናርጋ ይርተኒሬ ከንፍጁ ለማለካ ይገፋካታ ደሩ ቪንቶ ፈካታ ማለ ቪንቶ ሚዲ ጥቁ ዋን ማከ ይገፋካችሁ ነት ፈካታ ከናን ወል ዲማሙ አርጋችሁ እንደነኝጋ ከናያችሁ ለከናፍ ወይ አርካቆጥ ኦፍ ነቄ ሎሚ ኩቱሩን ነቁ ወሶ ሎሚ ኩቱ ከናፍ ወይ አርካቆጥ ነቄ እየከሰን ካቹ ለኩሽና ከሰተ ነቁቴ ተዳኒ አርካቆ ሰድሮ ጭቴ ሰነራ ሐራስ ደበሌ ነው ኩቴ ከነገን ፊት ነቄ ወደ ኩሽና ከሰተ ከሸኑ ፊት ነርግኔ ገራሽት ፊኪን ገራሽ ይርፋ ኢሳቦዴ ማለክሽኝት ሪአክሽን ያስቴል ሆሉማን ከነላልታ ቶርቲ ከሰነ ገጠማ ቪዲዮ ከኛ ሲሆን ወጭን ደለቲና ቪዲዮ ከናዛለተን ላይክ ሼር ጉዳቲ ተከታተይሳ ስለና ኮሜንት ከቀተንገ ኮሜንት ረቲኑ ቀቀሲሳ ፍራንኪንግ የናምል ጋዴ ቲናብ ሊቀባ ነው ወዲንት ወርደፍቶ ተገኛ ኩመስኒ እንደ ሚሳን ኩን ከስት ቆባይ ጅራ እሺናሞ ቪዲዮ ኖርማል ወጀናት ቤክቲ ማለ አከነ ብራንክ ሸረት ቆጭፍ ከን ቤክቱ ነው ወዲንት ሰላም ውድና የተከበራችሁ እንዴት ናችሁ? ወያላችሁ በሰላማችሁ ብዝት ይበል። እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። ጀራገና ተራብ ኮታ መሳኛ ነው ኮታ መሳ ወዲኛና አኩመስኒ እንጂ ተልቀበ ጅራ ሆጂኒ እንጣፍጣ ምን ነው ተፈለሽ? ይሄ ነገር ግን እንዴት እንዳርሹ ያላቀም አስቴር እኔ አልሰራው ማንቺ ነሽ የሰራሽ። ቲማቲም እኮ ነው እና ቲማቲም ተበላሽቶ ነው ليش አለተኝ ምን በል እሺ እምሽ እኔ ግን ጥሩ ነው። መጀመሪያ የትኛው ነው ቀመስኩት ነው ቆይስ ትይሽ የተቀመጠው ጨውላንታ ስለቆይ አለው ቆጮ ምን ታለው እኔ እንዳታረጊልኝ። አዎ አንቺ ልቤና ምን አንቺ ምንድነው? እኔ እንደ በሽረቅ ቲማቲም በሽረቅ ሲል ደስ አይለኝም። ምን ነው ዘርሽ ቤት
ወይስ ያደረግሽበት ነገር አለ የምትጠራጠሪ? እኔ ምንም አላደረኩትም። ምን እንደማደርገው እንቀፈራሽ ብለሽ ቤት ከጠገብሽ ደግሞ ምግቡን ቅርብሽ ታይ። ምን ሰጠሽኝ ደግሞ ምንድን ነው በላሁት? እና ለምን ትያለሽ እንደዛ? ቤተሰቦችን ቡና ያጠጡ፣ ምሳ እንበላለን። ለምን አንቺ አትያችሁ? እንብላ ብያለሁ እኮ እንብላ እኮ ቀረ። የኑሮ የሀገራችን የኢኮኖሚ ጉዳይ እንብላ ስለምና ወይኔ ጉዴ እንብላ ያስብልምና ለዛ ነው እንብላም አላችሁ ማለት እንጀራ ጋግረን በእንጀራ እንደዚህ እናንተም በያላችሁበት እንዲተሰባስባችሁ እንደምትበሉ ባለሙሉ ተስፋ ነኝ። አሪፍ ምሳ እንደሚሆንላችሁ ደግሞ ከባሎቻችሁ ከልጆቻችሁ ያላችሁ ማለት ነው። ለላችሁ ደግሞ ይችላል ከየትኛውም እንዳላችሁ እንዳቅማቸው። አንቺ ግን የዋትሽን ማስተር ነው እንጃ ታዩ ቅርሳንቻ ቁሚ ደስ ይለኛል ባትበይ። ለምን ነው ቲማቲም እኮ ከውጭ ነው የመጣው። ለሽ ቤት ውስጥ ነው። አይ እውነት ግን ዳፍታና አንቺ ምን ሆነሻል? ምን ልጅ ብቻ ምን እንደቀመስኩት አየሁ። ያስገባሽ ነገር አለ አንቺ እየቀለሽ ነው ሲመረሽ ነው እንጂ ምን ነው የሚያስገባው? እስኪ ምን ትበል እውነት እኔ ምንም አላስገባው እኮ ይጣፍጣ። በቃ ዝም ብለሽ ብያ አትዝጊኝ። እኔ ልብላበት ተጠገብሽ ተነሽ። የምሬን ነው። ሎሚ አድርገሻል አንቺ? እኔ እኮ ያለ በቃ በቲማቲም እና ሽንኩርት እንበላለን ብዬ ልጫ ነገር ልሰራ ብዬ የለው መቼ ሰዎቹ እኛን ቤት ጥለው ሄዱና ሄዱ አይደለ? ለማንኛውም ይጣፍጣል ዝም ብለሽ ማለት የማንኛውም ማለት አንቺ የምትጠረጠሪ ነገር አለ መሰለኝ ሳስበው። አዎ የምሬን ነው። ምንድነው? እኔ እንጃ አልተኛውም እኮ ዝም ብዬ ነው እንጂ የምበላው ውስጤ አልተኛም። ማለት አልተኛም ማለት እኔ እንኳን ጠፍጠኝ ብቻው ነው ምንድነው ያለ ሰው ብዬ እኮ ነው እንጂ ምንድነው የምትጠረጠሪው አንቺ? እኔ ምርሽ እኔ አሁን እኔ ልቤን አሞኛል እኮ ይሄንን ጭስ አንሽልኝ ወደዛ። የቃልቻ ቤት ገባች መስል እስቲ የሆነ ነገር ልታረገብኝ ነው። ምን እንደምታረግ አላውቅም። ትነሳለች፣ ትቀመጣለች፣ ትሄዳለች፣ ትመጣለች። ምግብ ውስጥ ምን ጨምር እንዳሰበች አልገባኝም። የምር ምንም የምትሰራው ስራ አለ። እግዚአብሔር ትዕግስቱን ይስጠኝ። እኔ አልፈልግም ሎሚ ለራስሽ ይዘሽ ነው። ፍሪጅ ውስጥ አስገብቼዋለሁ። ትልቁ እንግዲህ የመጣብሽ ይመስል ደፋ ቀና ማለት አብዝተሻል። እንግዲህ የመጣብሽ ይመስል ደፋ ቀና ማለት ቆረጥሽው። እንግዲህ እኔ አንቺ የደም መንፈስ ገብቶብሻል መሰለኝ። የእጅ መቆራረጥ እኔ አንቺ ደም ማየት ራሱ ሰልችቶኛል። እግዚአብሔር ምስክሬ ነው። ይሄኛው ያኛው ራሱ እስኪ ልቀቂ። ቆይ እንትን ሶፍት ላምጣልሽ። ይቅርብሽ ብያለሁ። አንቺ አውቀሽ ነው መጀመሪያ ነው የሚያደርግሽ። ድብረት ምንድን ነው የምትመጣልቂው አንቺ? እኔ እንደጀመርኩኝ አልጨርስም ነበረ።
ዘይቱን አፍስሽበታል። ባክሻች ደግሞ ህፃን ልጅ አትበጣረቂ። እሺ ወይ ተይው አንቺ የስሪ ወደ ተይው ይቀርበት ምንድን ነው? ምን አድርጊ ነው የምትይኝ? እሺ አንቺ ከጭንቅላትሽ ጋር ተሆነ ምን አንቺ ከራስሽ ጋር ወይስ ስሪ ወይ ተይው ይቀርበት ነው። ትንሽ አለ የማይሆን ነገር ስትአዘባቂ ሹ አንቺ ምንድን ነው የምትሰሪ? የቀደሽሽ የምርሽ አንቺ ምንድን ነው ይሄ? ደም ነው ደም ሹ ያ እንዴት እንዳለ እንዴት ነው? ጥሩ ነው በጣም ቤተሰቦች። እጄ ግን መጀመሪያ ተቆርጦ ነበረ። አሁን ደግሞ ሎሚ ምክንያት አድርጌ እጄን ቆረጠኝ። ሊበላት ነበረ ግን አንቺ ግን ዛሬ ፍራንኩ ሳትነቂ አልቀረሽም። ዝም በይ አንቺ እሺ። አልጠፍጠኝም እኮ ስሰራ አልጠፍጠኝም እና እጄ ተቆርጦ ነበረ መጀመሪያም። ዛሬም ደገምኳት ቢደገምኩ እጄ ደግሜ ቆረጥኩ ብዬ ዝም ነው የምትለው እዩዋት። እና የምር ግን የእውነት ነው የመሰለኝ ማርያምን አለቃሽም እንደኔ ተለቃሽ መሰለኝ እና እጄንም አልተቆረጠም እላችኋለሁ። በቃ የተሰማሽን ነገር ለቤተሰቦቻችን ነግሪያችሁና ካባለን ዘጋ ነው ማለት ነው። አይ የእውነት የኔ ግን የምር የእውነት የቆረጥሽ ነው የመሰለኝ። እውነት ቆርጠሽ መስሎኝ ነበር። እሺ ነበር እውነቴን ነው። እኔ በጣም ነው ያስጠላኝ ይሄ ቆረጥኩ ይሄ ደም ምናምን ነገር። አይ አም ሶሪ በቃ ሁሌ የምወድቀውን እጄን ቆርጠው ለዛ ነው የምትደነገጠው መሰለኝ። ግን የዛሬ ፍራንኩ ሳትነቂ አልቀራሽም መስሎኝ። አይ ምረን ያነቀው እና የተሰማሽ እዛ ጋር ስትቆረጥ ስትደነገጥኩኝ ነው። ግን አሁን እዛ ጋር ሄጄ ሳይ ግን አልደነገጥኩኝ። እዛ ጋር አሁን ቅድም ሶፍት ላመጣ ሲሄድ መጀመሪያ እውነቴን ነው ደንግጫለሁ። ከዛ ሶፍት ላመጣ ሲሄድ የሆነ ነገር ፈሷል። እዛ ጋር ደም ነው አይፈስሰው ደምሽ ፈሰሰና እንደዚህ አይነት ደም አለ እንዴ? የሆነ እንትን ከለር ነገር ምናምን ነገር ሳይ እንትና ነው የሬሰር ምንድን ነው የሚባለው? አላማርሽኝም እኮ ደፋ ቀና ስትይ አላማርሽኝም ማለት ደፋ ቀና ማለት ደስ አላልሽኝም እያልኩሽ ነበረ። ተጠራጥሬሻለሁ። አይነቴን ነው ምግብ ሰርቼ ቡና አፍልቼ ወጥ ሰርቼ ነው የሚሳንበራ እንዴ መጠራጠር የተሳስቻለሁ። አልተሳሳትኩም። ምንድን ነው ደፋ ቀና የሚያልሽ? ሙሽራ አይደለሽም ሰርግ አለ ወይ ብያለሁ። ደፋ ቀና ስትሄጂ ትሄዳለሽ ትመጫለሽ፣ ትሄዳለሽ ትመጫለሽ። እንደዚህ ምንድን ነው የሚያለኝ? መቼም ስለኔ እንደዚህ አትሆንልኝም መቼም። እንደው ሌላ ሰው ችግር አለ ብዬ በሩ ሰው የለም። እኔ ደግሞ እንደዚህ አይነት ስታይል አታሳየኝም መቼም። ለኔ እንደዚህ አይነት እንክብካቤ አታረ ወይ ጉድ! አየሽ ምን እንደምትይ? አይ የምሬ ዛሬ ብቻ እንደሰራው ነው እንደሚሰማሽ። አንቺ ደግሞ ዝም በይ በእናትሽ። ምንድን ነው የምትለው? አይ ግን ግምቴ በጣም አሪፍ ነው። ሌላ ጊዜ በጣም ይጠቅመኛል። ከዚህ በኋላ ባንቺ ፕራንክ አይደለም ሞተሽ ራሱ ፕራንክ አልደረገም። ልንገርሽ፣ እየሰማችሁ ነው። በቃ ከዛሬ ጀምሮ ፕራንኩ ቆሟል ማለት ነው። አልደረግም። አትያዝም እኮ አትያዝም። ስንቴ ሞክሬ አትያዝም። እንደው እንዲህ ምግብ ሰርቼ ነው ምግብ ብዬ በምግብ ከያዝኳት ብዬ ነው እንጂ ሀሳብ ይመጣልኝ። አትያዝም እሷ ፕራንክ ለማስራት ማለት ነው። እሷ ግን አንድ ቀን የሰራችኝ ፕራንክ መቼም አልረሳውም። ኢትዮጵያም ገብቼ እሰራልሻለሁ እንጂ እስኪ እሱን ፕራንክ ሳልመለስ እንደ አልሞ እኔ ግን ፕራንክ ከሰራሁኝ አስለቅሽ ነው የምለቀው በትክክል ማለት ነው። ግን አልሰራም። አትሰሪም ማለት እቺን ፕራንክ ግን አንድ ቀን የሰራሽብኝ እኔ ላይ ሳልመለስ በቃ ምንም እንዳለው ብቻ ጸሎቴ እሱ ነው። እኔ መቼም አልረሳውም። ያለቀሰ አስለቅሻታል። መቼም አልረሳም። ያሽ አለች ውሃው ላይ ድፍት ሳረጋ መቼም አልረሳውም። እግዚአብሔር መቼም ማለት ነው። እየረዘመ ነውና መጨረሻ ላይ የምትይው ነገር ካለ ያላችሁ በሰላማችሁ ብዝት ይበልልኝ። በድጋሚ ስለተገናኘን ደስ ብሎኛል። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ፣ መልካም ምሽት ይሁንላችሁ። እኛም ምሳችንን እንድንበላ እናንተም ደግሞ በቪዲዮአችን ዘና ፈታ ብላችሁ በሌላ ፕሮግራም እንደምትጠብቁን ባለሙሉ ተስፋ ነን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱ። መልካምነት ለራስዎ ነው፣ ዋጋ ይከፈልበትምና ባይ ባይ ብያለሁ በእኔ በኩል። ሁሌ ደግሞ ምግብ ይዛችሁ የምትመጡት ምንድን ነው?
ብትሉን እሷ ላይ ፕራንክ እሰራለሁ ብዬ ካሰብኩት ያለ ምግብ እሺ ስለማትለኝ ምግብ አይታረሙት በጣም ደግሞ ኧረ በቃ ስሜት ኧረ እኔ እጅ አለኝ ይሄው ሙሉ ነኝ እኔ እግዚአብሔር የተመሰገነ ይሁን። እንዲህ ስሜት አታጥፊ በሚዲያ ስለማትያት ምግብ ይዤ ነው የምዞረው። እኔ ስለማይሰጣልኝ ነይ ምሳ እንብላ ካለችኝ ምግብ አክብሮት ስላለኝ እኛ ደግሞ አብሮ መብላት ባህላችን ስለሆነ ምግቡን አይቼ እመጣለሁ እና ለዛ ነው እንጂ ለሌላ ነገር አይደለም። እንደዚህ ብላችሁ እንዳታሰቡ ብያችኋለሁ። በጣም ነው የምንወዳችሁ። ባይ ባይ ብያለሁ። ቪዲዮ ላይ ያላችሁ እንዳትረሱ። ባይ ባይ